ፍቅረኛ አለሽ? ሰላም እንዴት ናችሁ? የቻናላችን ቤተሰቦች ዛሬ እንግዲህ በዩቲዩብ የመጀመሪያ ቪዲዮአችንን እኔ መስፍንና ወንድሜ አዲስ በጋራ በመሆን ከመቀሌ ዩኒቨርሲቲ ተማሪዎች ጋር ቆይታ አድርገን ጠቃሚና አዝናኝ የሆኑ ኮንቴንቶችን ክሬት አድርገን ዘንላችሁ ቀርበናል። እስከ ቪዲዮአችን ፍጻሜ ድረስ አብራችን እንድትቆዩ ግብዣችን ነው። ሰላም እንዴት ነሽ? ሰላም እንዴት ነህ? የምትማሪበትና ስምሽን አስተዋል። እሺ ሚስጥር አያሌው እባላለሁ። የምማረው መቀሌ አዲሃቂ ካምፓስ የሁለተኛ ዓመት የጆርናሊዝም ተማሪ ነኝ። ዋው በጣም ደስ ይላል። ለምንድን ነው ጆርናሊዝም ነው የመረጥሽው? ያው ከድሮ ጀምሮ ከልጅነቴ ጀምሮ ከኢለመንታሪ ጀምሮ ከፍተኛ የሆነ ኢንተረስት ነበረኝ። አሁን ደግሞ ያን ምርጫ እየተማርኩ እገኛለሁ። ወደፊት ምን መሆን ነው የምትፈልጊው? ወደፊት ጥሩ ጋዜጠኛ መሆን እና የማስታወቂያ ባለሙያ እንዲሁም ዩቲዩበር መሆን እፈልጋለሁ። መጀመሪያ ዓመት ላይ ፍሬሽማን ላይ ስትማሪ በጣም የምትወጂው የትምህርት አይነት ምን ነበረ? ፍሬሽማን ላይ ስማር ኢኮኖሚክስ። ኢኮኖሚክስ። ያ ስንት ነበር ያመጣሽው? ኤ+። በጣም ደስ ይላል። እሺ በጣም የምትጠይው ትምህርትስ? በጣም የምጠላው ትምህርት ሳይኮሎጂ። ስንት ነበር ያመጣሽው? ሳይኮሎጂ ብዙ አላስታውስም፣ ግን B+ ይመስለኛል። የመጨረሻ ትንሽ ውጤትሽ B+ ነው ማለት ነው ይመስለኛል። ዋው በጣም ደስ ይላል። ብዙ ተማሪዎች እንደውም ሳይኮሎጂ ይሰራሉ እንግዲህ ሰበላሽብን ሲሉ ነበረ፣ ማትስም እንደዛ ሲሉ ነበረ። ስለዚህ አንቺ እነዛ ላይ ጥሩ ነሽ ማለት ነው? እነዛ ላይ ደህና ነኝ። ሳይኮሎጂ ግን ብዙ አይመቸኝም። አይ በጣም ደስ ይላል። እንግዲህ ግቢ ተማሪ ነሽ፣ እዚህ ነው የምትማሪው እና ፍቅረኛ አለሽ? ፐርሰናል ጥያቄ ነው የጠየቀኝ። ከጠየቀኝ አይቀር ለመመለስ ያህል ፍቅረኛ የለኝም። አዲስ ጥያቄ ይመጣል፣ ትቀበያለሽ ማለት ነው? ዝግጁ ነሽ? It depends on his behavior. ይቦንም ማለት ነው behavior ተጠንቶ። ዋው ስለዚህ በቅርቡ እንግዲህ ደብዳቤ ማስገባ ይመስለኛል። ቀልደኛ ነህ። ሰላም እንዴት ነሽ? አለን ይመስገን። ራስሽንና የምትማሪበትን ዩኒቨርሲቲ አስተዋውቂኝ። ብርክቲ ገብሬ ትባላለሁ ከመቀሌ ዩኒቨርሲቲ ሰከንድ ይር ጆርናሊዝም። ብርክቲ ጆርናሊዝም ለምንድን ነው የመረጥሽው? አንደኛ ከኔ ጋር ይሄዳል፣ ኢንተረስቴ ነው በተወሰነ መልኩ እና በቃ ወደፊትም በሱ ዲፔንድ ሆኜ እሰራለሁ ብዬ ስላሰብኩ ነው። ኦኬ ጆርናሊዝም ይታወቃል ማለት ብዙ ታለንት ያላችሁ ተማሪዎች ናቸው እዚህ ዲፓርትመንት ላይ የሚገቡት እና አንቺ እንደ ጆርናሊዝም ለዛ የሚሆን ለዲፓርትመንት የሚሆን ታለንት አለኝ ብለሽ ታስቢያለሽ? በተወሰነ መልኩ አዎ ብዬ አስባለሁ። እስኪ እነዛን ብትነግሪኝ ደስ ይለናል። ለምሳሌ የመጀመሪያው ኮንፊደንት ነኝ ብዬ አስባለሁ። ጽሁፍ ላይ ንግግር ላይ ምናምን ጥሩ ነኝ ብዬ አስባለሁ። እሱም ወደፊት በተማርን ቁጥር ቴሎቱን እያመጣ ነው እንሄዳለን ብዬም እገምታለሁ። በጣም ደስ ይላል። ስለዚህ ክላስ ጀምራችሁ ደረጃውም ማለት ነው? አዎ ጀምረናል። እሺ ማለት መጀመሪያ ላይ ለጆርናሊዝም የነበረሽ አመለካከት አለ አይደለ? ክላስ ከጀመራችሁ በኋላ ምን አይነት ነገሮችን ተመለከትሽ? ወደድሽው ወይንስ ደግሞ እንዴት ነው? አዎ ገምቼ ነበረው። እንዲሁም ተማሪዎቹ ትንሽ ደባሪ ምናምን ይመስሉ ነበረ፣ ግን እንትን ስንል ስንገባ ምናምን ከነሱ ጋር ያለን ምንድነው መስተጋብር ጥሩ ሆኖ አግኝቼዋለሁ በተወሰነ መልኩ። ስለዚህ ወደፊት እንግዲህ ለአዳዲስ ተማሪዎችም አርአያ ትሆኛለሽ ብለን ተስፋ እናደርጋለን። ስለዚህ አዳዲስ ለሚገቡ ወደ ጆርናሊዝም መግባት ለሚፈልጉ ተማሪዎች ምንን ትመክሪያለሽ? በመጀመሪያ ኢንተረስታችሁ ካለና አትግቡ። ኢንተረስት በጣም ያስፈልገዋል። ሁለተኛ ደግሞ ምንድነው መሰጠት ያስፈልገዋል። በሌላ መንገድ ደግሞ መስራት መቻል አለብን። መሞከር የማይችል ሰው መሞከር የማይፈልግ ሰው ኮንፊደንት ነኝ ብሎ የማያስብ ሰው ባይገባበት ጥሩ ያስባል። በጣም ደስ ይላል። እንደ ግቢ በጣም ብዙ የሚነሱ ችግሮች አሉና አንቺ ግቢ ላይ በጣም መጥፎ አስቀያሚ ነገር አጋጥሞኝ ነበረ ወይም ደግሞ አይቼ ነበረ ብለሽ የምትይው ነገር ካለ እሱን እስኪ ይሸራል። ሴት ተማሪዎችና ወንድ ተማሪዎች ያላቸው ስርዓት ትንሽ ይጎድላል እና በደንብ መሰራት አለበት ግቢ ውስጥ ያለው ስርዓት ላይ ማለት ነው። እና እሱ ትንሽ ቀረዋል ብዬ አስባለሁ። ተጨማሪ ደግሞ ብዙ እንትኖች የሉም። በተለይ በጆርናሊዝም ግብአቶች የሉንም። የምንሰራበት እቃዎች ማቴሪያሎች ምናምን ብዙ ያሉት ሌላ ግቢ ነው። እሱ ትንሽ እንከን ነው። የቀረው ግን በጣም ጥሩ ነው። እንደ ግቢ ጥሩ። በጣም ደስ ይላል የነገርሽን ነገሮች። ስለዚህ ወደፊትም እንግዲህ በአዲስ ኢንተርቪው እናገኝሻለን ተስፋ እናደርጋለን። እናመሰግናለን። እሺ ነው። ሰላም እንዴት ነህ? ሰላም አለ። ለዩኒቨርሲቲ ተማሪዎች ምን አይነት ጥያቄዎችን ይዘን መተናል እና እዚህ ግቢ ላይ ራስንና የምትማርበትን የትምህርት ቤት ሙሉ ስም አስተዋውቅ። ስሜ ተመስገን አምዶም ይባላል። የምማርበት ደግሞ ሰከንድ ይር ጆርናሊዝም ኤንድ ኮሚኒኬሽን አዲሃቂ ካምፓስ።
በጣም ደስ ይላል። ዛሬ እንግዲህ ተመልካቾቻችን ለየት ባለ ሁኔታ እያወራን የምንገኘው ኢንተርቪው ያደረግን የምንገኘው የጆርናሊዝም ተማሪዎችን ነው። ከዚህ ከመቀሌ ዩኒቨርሲቲ ከአዲያቂ ግቢ ቢዝነስ ካምፓስ ተብሎ ይጠራል። ከዛ ነው ማለት ነው። ለምንድን ነበር አንተ ጆርናሊዝምን የመረጥከው? ኦኬ ጆርናሊዝም የመረጥኩት አለ አይደል ከድሮ ከልጅነት ጀምሮ የነበረ ፓሽን ስለነበረኝና ሚኒ ሚዲያ እንደዚህ ክበቦች ላይ ስፔሻሊ በስፖርት ዜና አቅራቢነት እሰራ ነበር እና ከዛ የተነሳ ወደዚህ እንድገባ አድርጎኛል። ሃይ ስኩል ላይ ያሉ ነገሮች ናቸው ማለት ነው አንተን ወደ ጆርናሊዝም ዲፓርትመንት እንድትገባ ያደርጉክ ማለት ነው? አዎ ከዛ ሰዓት የነበሩ እንቅስቃሴዎች ምናምን ነገር ከውስጥ የነበረ ፍላጎትም ወደዚህ እንድገባ አድርገውኛል። እንግዲህ ተማሪዎች በጣም ከሚቸገሩባቸው ነገሮች አንዱ የዲፓርትመንት አመራረጥ ነውና አንተ እንዴት ነበር የወሰንከው የመረጥከው? ማለት ትንሽ ያስቸግራል አይደለ? ይገርማል። ጆርናሊዝም ስመርጥ ምንም አልተቸገርኩም ማለት ይቻላል። ምክንያቱም ገና 12ኛ ክላስ ኢንትራንስ ኤግዛም ስንወስድ ማቀው ነበር ማለት ጆርናሊዝም እንደምገባ ማለት ነው። ሶ ብዙ ተማሪዎች ተቸግረዋል ዲፓርትመንት ለመምረጥ የትኛው ንግባ የትኛው በማለት ማለት ነው። እኔ አስቀድሜ የሚጨርስኩት ነገር ስለሆነ ከመጀመሪያም ከ30 ዲፓርትመንቱ 29ኙ አላቃቸውም ብለም ማከብር አይደለም። ምክንያቱም አንድና አንድ አላማይ ስለነበረ እኔ በጣም ቀላል ነበር ለማለት ፈልጋለሁ። እንግዲህ ብዙ ተማሪዎች ብዙ አመለካከት አላቸው ለዩኒቨርሲቲ ማለት ነው። ስለዚህ አዲስ ለሚመጡ ተማሪዎች ወደ መቀለ ዩኒቨርሲቲ እንዲማሩና እንዲገቡ ታበረታታለህ ወይስ እንዴት ነው? ኦኬ ያው ኦብቪየስሊ የሚታወቅ ነገር ነው። ግቢው ፈርስት ጄነሬሽን ላይ የሚገኙ ቶፕ 5 ከሚባሉት ሀገራችን ያሉ ከሚባሉ ዩኒቨርሲቲዎች ስለሆነ ደስ ይለኛል። ሌሎች ተማሪዎች ማናገራችሁ ከሆነ ያለው የድሮ የቀደመ ስሙን ለመመለስ እና ነገሮችን ዲጂታላይዝ እያደረገ ይገኛል። እንግዲህ ፍሬሽማን ላይ ስትማር በጣም የምትጠላው ትምህርት ምን ነበረ? ኦኬ እኔ ፍሬሽም ሳልደርስ ገና በትምህርት ህይወቴ የምጠላው ማትስ ነው። ማትስ አይመቸኝም። በጣም የምትወደው ትምህርትስ ምንድን ነው? ሳይኮሎጂ ዴይ ቱ ዴይ ከምናደርጋቸው አክሽኖች ጋር የሚገናኝ ነገር ስለሆነ እንደው ከጆርናሊዝም ጎን ለጎን እንደ ኤክስቴንሽን በወስደው ብዬ የምመኘው ሳይኮሎጂ በስማም በጣም ደስ የሚል ነገሮችን ነው እያነሳት የምትገኘው። ተማሪዎች ወደ ዩኒቨርሲቲ መምጣት ሲያስቡ ምን ቢያደርጉ ይመከራል? ለሚገቡበት ዩኒቨርሲቲ አዌርነስ ግንዛቤ ማግኘት አለባቸው ብዬ አስባለሁ። ያን ነገር ካላወቁ ትንሽ ይከብዳል ብዬ አስባለሁ። ሰላም እንዴት ነህ? እንግዲህ እዚህ ዩኒቨርሲቲ ላይ አንዳንድ ኢንተርቪዎችን ለተማሪዎች እያደረግን ነው። አንዳንድ ጥያቄዎችን መጠየቅ ፈቃደኛ ትሆናለህ? ችግር የለም የምችለው ከሆነ መልሰዋለሁ። እሺ በመጀመሪያ የራስን ስምና የምትማርበትን ዩኒቨርሲቲ የምታስተዋውቅ? ህይወት እባላለሁ። የምማርበት ዩኒቨርሲቲ መቀለ ዩኒቨርሲቲ ነው። ምን ዲፓርትመንት ነው የምትማረው? ያው ይታወቃል፣ ሁሉም ሰው ያውቀዋል። እኔ የምማረው ዲፓርትመንት አንተ መገመት ትችላለህ። ጆርናሊዝም ነው የምማረው። ጆርናሊዝም ለምንድን ነበር የመረጥከው? ለመማር ነው የመረጥኩት። ፕራክቲካሊ እየሰራሁበት ነበረ፣ ግን ትንሽ ሰርቲፋይድ ለመሆንና የሚገቡት ተማሪዎችም ከነሱ ኢንተራክት አድርገህ ብዙ ነገር ይዘህ ለመውጣት ነው እየተማርኩት ነበር። እንግዲህ ውጪ ላይ ብዙ እንደምንሰማውም ብዙ ተማሪዎች ጆርናሊዝም እንጀምራለን ወይም ደግሞ እንገባለን ብለው ሲያስቡ በጣም የሚነሱ ጥያቄዎች አሉ። ጆርናሊዝም እንደ ዲፓርትመንት አይከፍልም፣ እንዲሁም ደግሞ አሁን ላይ ሶሻል ሚዲያ ላይ ሁሉም ጋዜጠኛ ነው ተብሎ ይታሰባል እና አንተ እንደዚህ አይነት ነገር ለሚያደርጉ ሰዎች ምን ትላለህ? እኔ ለምሳሌ ዝም ብሎ ከመሬት ተነስቶ ጆርናሊዝም አይሆን። ለምሳሌ ፖለቲካል ሳይንስ ያልተመረቀ ሰው ስለ ፖለቲካ ሲያወራ ህጉ ያቆም እንዴት ነው ምናምን አይሉም። ገባ? አሁን ሀገሪቷ ወድቃ ያለች የመውደቂያዋ ምክንያት ደግሞ ይሄን ነው። ተመርቆ ጆርናሊዝም እየሰራ ያለ ሰው ጥቂት ነው በጣም። እና ይሄን ነገር ለማስተካከል ነው እኔም እየተማርኩ ያለውና ልምድ ነበረኝ፣ ግን ለመማር ነው ወደዚህ ኳሊቲ ለመሆን እና ሰርቲፋይድ ለመሆን በዛው ለማለፍ ነው ወደዚህ የመጣሁት እና ይሄን ነው የፈለኩት። በጣም ደስ ይላል። አሪፍ ሀሳብ ነው የሰጠን። እንግዲህ በሚመጡት 5 አመታት ወይም ደግሞ በሚመጡት ትንሽ አመታት ውስጥ እንደ ጋዜጠኛ ካንተ ምን እንጠብቅ? ከኔ የምጠብቁት በቃ ትልቅ ጋዜጠኛ ሁኜ ህብረተሰቡን ለመቀየር ህብረተሰቡን ቀይረዋል ብዬ አስባለሁ። ረጋ ብሎ የሚያስብ ማህበረሰብ የራስ ሚዲያ ፈጥሬ በዛው ቀይረዋል ብዬ ነው የማስበው። እንግዲህ እናመሰግናለኝ። እሺ ሰላም ሰላም፣ እንዴት ነህ? አለን ይመስገን። እንግዲህ መቀሌ ዩኒቨርሲቲ ላይ ለተማሪዎች አንዳንድ ጥያቄዎችን ይዘን መተን ነበረ። ብንጠይቅሽ ቅር ይልሻል? አይ ችግር የለም ጠይቁኝ። እሺ በመጀመሪያ ስምሽንና የምትማሪበትን ዲፓርትመንት አሳውቂ። ስሜ ሀና ገብረ ይባላል። የምማረው ጆርናሊዝም የ3ኛ ዓመት ተማሪ ነኝ። የመጀመሪያ ጥያቄ የሚሆነው ሀና ለምንድን ነው ጆርናሊዝም ዲፓርትመንትን የመረጠችው? ያው ጆርናሊዝም ከኔ ጋር የሚሄድ አይመስልም ስታይ። ለጆርናሊዝም ነው የተፈጠርኩት። ቮይስ እንሆናለን ለቮይስ ለስ እንደማንኛውም ጋዜጠኛ ብቻ በቃ ሞደው ዲፓርትመንትም ስለሆነ እዛ ላይ መስራት ስለምፈልግ ምናምን የመረጥኩት። የመጀመሪያ ምርጫሽ ነበረ? አዎ የመጀመሪያ ምርጫዬ ነበር። እንደ ግቢ ብዙ ጥሩ ነገሮች አሉ፣ እንዲሁም መጥፎ ነገሮች አሉ እና እንደ ጆርናሊዝም ዲፓርትመንት ምን ቢስተካከል ብለሽ ትያለሽ? አብዛኛው ነገር አሪፍ ነው፣ ግን እንደ አስተያየት የምሰጠው ነገር
ግቢያችን ላይ ስቱዲዮ ቢኖረን የሆነ ሬዲዮ ፕሮግራም እንኳን ለመቅረጽ የምንሄደው ፊደል ሬዲዮ ፕሮግራም አሪድ ዩኒቨርሲቲ ነው ማለት ነው እና ግቢያችን ላይ ምናምን ቢኖር የተሻለ ነው ብዬ አስባለሁ። አሪፍ ሀሳብ ነው። ሀኒ ፍሬሽማን ስቱደንት በነበርሽበት ጊዜ እንግዲህ በጣም የምትወጂው ትምህርት ምን ነበር? ሂስትሪ እና ጂኦግራፊ። ሂስትሪ እና ጂኦግራፊ። ሶ ሸምዳጅ ነሽ ማለት ነው። እሺ በጣም ምትዩስ ማትስ ነው። ስንት ነበር ያመጣሽው ማትስን? ፍሬሽ B+። በጣም ግብዳ ነው። አሪፍ ነው። እሺ እና ሂስትሪ ነስ? ኦብቪስሊ A+ ነው። ናይስ፣ በጣም አሪፍ ነው። እንደ ጆርናሊዝም ዲፓርትመንት ብዙ ነገር አይተሻል አይደለ? አዲስ የሚገቡ ተማሪዎች አሉ። ለነሱ ምን አይነት መልእክት ማስተላለፍ ትፈልጊያለሽ? በመጀመሪያ ወደ ዲፓርትመንቱ ሲገቡ ፈልገውት መርጠውት ወደውት ነው መሆን ያለበት። እዚህ ዲፓርትመንት ላይ ምንም ፓሽን የሌለው ሰው ጭራሽ ሊቆይ አይችልም ማለት ነው እና ምርጫቸው ሆኖ ቢገቡ ብዬ ነግራቸዋለሁ። እሺ ሀኒ፣ ያው የመቀለ ዩኒቨርሲቲ ተማሪ እንደመሆንሽ መጠን ዩኒቨርሲቲ ውስጥ በጣም ጥሩ የሆኑና መጥፎ የሆኑ ነገሮች አሉና የምትወጃቸውና የምትያቸውን ነገሮች እስኪ ንገሪ። ከግቢያችን የምወደው ነገር አንደኛ ሰው አይበዛበትም ግቢያችን ላይ። በቃ ኢቭን ሃይ ስኩል ልንለው እንችላለን። ግቢው ሰፊ አይደለም፣ ቢዝነስ ካምፓስ እና እኔ ደግሞ ሰው አለመብዛቱ በጣም ኮንፈርት ይሰጠኛል። ሁለተኛው ነገር ደግሞ የምወደው ነገር ከግቢያችን ስንወጣ ከተማ ነው፣ ቶሎ ከተማ ነው የምናገኘው። አሁን ለምሳሌ አሪድ ብንሄድ ስትወጣ በቃ ገጠር ነው ያስጠላል፣ ለወክ ራሱ አይሆንም። ይሄ ግን ካምፓሳችን ግን ስንወጣ ያለው ከተማ ምናምን ደስ ይላል፣ ውጭ ያሉት ሰዎች ደስ ይላል፣ ብቻ ያለንበት ስፓት ምናምን ደስ ይላል። መቀሌ ቢዝነስ ካምፓስ ማለት ነው። መጣውስ የምጠላው ነገር ካምፓሳችን ላይ የሆነ የተስተካከለ የሆነ እንትን የለም፣ የሆነ አመራር ነገር የለም ማለት ከላይ ያሉት ሳይሆን ብቻ የሆነ የተስተካከለ ነገር የለም። አሁን አሪድ ብንሄድ በስትክክል ነው ሁሉ ነገር፣ አቀባበል ለተማሪ ያላቸው አቀባበል ምናምን፣ ኢቭን ህጎች ደንቦችን እዚህ ማናቀዋለን ማለት ሰምተነው ማናቀው። እኔም እዛ ሲል ነው የሰማሁት እነዚህ ህግ አለ እንደ ዩኒቨርሲቲ ውስጥ ምናምን ብዬ ማለት ነው። እና ብቻ የሆነ የተስተካከለ ነገር አይደለም። እዚህ ቢዝነስ ካምፓስ ላይ ያሉት ህጎች ምናምን ተማሪው አያውቅም፣ የተማሪ አቀባበል የለም፣ ለተማሪዎቻቸው የሆነ እንትን ነገር አያሳዩ ከዛኛው አንጻር ከአሪድ አንጻር ስናየው ማለት ነው። ሁለተኛ ደግሞ ምጠላው ከግቢያችን እንደምታዩት እቺ ብቻ ነች ያለችን ደህና ዛፍ፣ ሌላው እንዳለ በረሃን የደረቀ ነው። ግን የድሮ ፊልም ላይ ምናምን ካየ ካምፓራዳ የሚለው ፊልም ካየው በጣም ነው የሚያምረው ግቢው ማለት ነው። እዚህ የኛ ግቢ ነው ምናምን መስከል ነበረ። ካየ ደግሞ በቃ ብሎኮቹ ምናምን እንዳለ የፈራረሱ ምናምን ናቸው። የሴቶች ብሎክ አሁን 2 ብሎክ ነው ያለን። እሱንም በቃ ተጨምቀን ነው እንትን ያለው፣ ሁላችንም ተጠባብቀን ነው ያለነው እና ብሎኮቹ ምናምን ቢከፈቱ ምናምን ሞራል ይፍ ነበር። አንዴ እንግዲህ አንድ የመጨረሻ ጥያቄ ልጠይቅሽና ያው የግቢ ተማሪ እንደመሆንሽ መጠን ፍቅረኛ አለሽ? እኮ የግል ጉዳይ ነው። ይነገራል አይነገርም? የጆርናሊዝም ተማሪ እንደመሆንሽ መጠን ነገሮች ላይ ግልጽና ኦፕን ነው መሆን የለብሽ አይደለ? ከዛ አንፃር ነው እኔ የጠየኩሽ። እኔ ትምህርቴ ላይ ፎከስ ማድረገው ደሴን ነገር ውስጥ አልገባ። ዋው የቤት ልጅ ነሽ ማለት ነው። አላስታውቅም እንዴ? እሺ ሌላ አንድ ጥያቄ ልጨምርና እንግዲህ ያው ሴት እንደመሆንሽ መጠን እናንተ ዶር ብዙ ችግር ሊኖር ይችላል አይደለ? እስኪ እንደዚህ አይነት ችግር አለ ብለሽ የምታያቸውን ነገሮች ንገሪኝ። ዶርም ላይ መተኛት አትችልም። ሰው ስልክ ያወራል። አንተ ስተኛ ሌላ ሰው በቃ ኖርማሊ እርስ በርሳቸው ያወራሉ። የአንዷ ጓደኛ ትመጣለች ምናምንና 6 ሰዓት 8 ሰዓት ሊሆን ይችላል የምትተኛው። እነሱ እስኪተኙ 6 ሰዓት 7 ሰዓት 8 ሰዓት እስከዛ ድረስ ትቆያላችሁ ማለት ነው? አይ ሳይሆን እነሱ እስኪጨርሱ ምናምን ተስማምተው ለመኖር ጀስት የሚያወሩት ከሴት ጋር ብቻ አይደለም ማለት ነው አይደለ? አላውቅም ስልክ ሲያወሩት የሴቶች ሚስጥር ነው። በመጨረሻም ለዩኒቨርሲቲ ተማሪዎች ማስተላለፍ የምፈልጊው መልእክት ካለ ድንውስጥሽ? ያው ምለው አላማችሁን ግባችሁን ሳትረሱ በትክክል ተምራችሁ ውጡ ማለት ነው። ማለቴ ፈን ምናምን ሊኖር ይችላል፣ ግን በዛ መሀል ደግሞ የመጣህበትን አላማ ምናምን መርሳት የለብህም ብዬ አስባለሁ። በጣም ደስ የሚል መልእክት ነው ያስተላለፍሽው። በቻናላችን ቤተሰቦች ስም እናመሰግናለን። ዋው ክቡራትና ክቡራን ተመልካቾቻችን ከመቀሌ ዩኒቨርሲቲ ተማሪዎች ጋር የነበረን ቆይታ ይህንን ይመስል ነበር። ቪዲዮአችንን እንደወደዳችሁ ተስፋ እናደርጋለን። ሀሳብ አስተያየት ካላችሁ ኮሜንት ላይ ያሳውቁን። ቻናላችንን ሰብስክራይብ፣ ላይክ እንዲሁም ሼር ማድረጋችሁን እንዳትረሱ። ባይ ባይ።